ሃይማኖት ምንም እየረዳን አይደለም። ሰው ኃጢአተኛ ነክ እየተባለ ነው እየኖረ ያለው። ግን እኮ አይደለም። there is no sin። እኔ ለምሳሌ ኃጢአተኛ አይደለሁም። አንተ እግዚአብሔርንም አልፈልግም ማለት ትችላለህ። አይ እግዚአብሔርን እፈልጋለሁ ማለት ትችላለህ። እኔ እናንተን የለየን ፈቃዳችን። ፈጣሪ የትኛው ፈጣሪ? ይሄ ሃይማኖቱ ውስጥ ያለው ፈጣሪ ከሆነ አያስፈልግም። ለዚህ ጂሰስ መጥቶ አያድነኝም። based on the scripture God የሚባለው አያድነኝም። የሚያስገርመኝን አባባል መጀመሪያ ልንገርክ። ብስል ራስ ለምላስ አይጎመዝዝም ይባላል አባቶቻችን ላይ። እነዚህን ሰዎች አይደለም ሰዎቹን ሳይሆን የምቃወመው ሀሳባቸውን ነው ማንሳት የምፈልገው። አንደኛው ፓጋን ነው፣ አንደኛው ኤቲስት ነው። አንደኛው ሙሉ ለሙሉ ፈጣሪ የለም የሚለው ማዕቀፍ ውስጥ ነው። አንደኛው ደግሞ አለም የለም የሚለውን ነገር በአግባቡ አልያዘውም። ገና ውዥንብር ውስጥ ያለ ይመስለኛል። እንደኔ ፍልስፍና በሁለት አካሄዶች ይጀምራል ብዬ አስባለሁ። የመጀመሪያው ነገር ምንድነው? ፈጣሪ የለም ከሚለው የሚጀምሩት ሰዎች ናቸው። ፈጣሪ የለም ብለው ነው መጀመሪያ ሲጀምሩ የሚጀምሩትና ከዛ በኋላ ነው እየቀጠሉ የሚሄዱት። ሁለተኞቹ ደግሞ ምንድነው? በእቅድና በነገሮች ከሰሩ በኋላ ሰርተው መጨረሻና መደምደሚያቸውን ምን ያደርጉታል? ፈጣሪ የለም የሚለውን መደምደሚያ አድርገው ይጠቀሙታል። እነዚህ ሰዎች አሁን የመጀመሪያዎቹ ነው የሚመስሉኝ። የጀመሩት መነሻቸው ገና ፈጣሪ የለም ከሚል ስለሆነ ፍሏቸውን አይተህ ከሆነ አወራራቸውን፣ ነገራቸውን ያመኑበትን ባመኑበት ልክ እንኳን ማስረዳት አልቻሉም። ስለዚህ እነዚህ ሰዎች የተነሱት ፈጣሪ የለም ከሚለው የተነሱ ሰዎች ይመስሉኛል። እጅግ በጣም አደገኛና ከዚህ በኋላ ገና በጣም ብዙ ልምምድ የምናይበትና ገና በጣም ብዙ የምንሰማባቸው ሰዎች የማስበው ሁለተኞቹን አይነት ሰዎች ናቸው። ለምን መሰለው? ሁለተኞቹ በእቅድ በፕላን ነው ነገሮቻቸውን ሰርተው ይዘው የሚሄዱት። አይደለም ራሳቸውን ሌሎቹን እንኳን ይዘው ሲሄዱ መጀመሪያ ከየለም አይጀምሩልህም። አለማምደው ሲጨርሱ መደምደሚያው ላይ አንተ ራስህ የምታገኘው ውጤት ምን ይሆናል? ፈጣሪ የለም የሚለውን ውጤት ታገኛለህ ማለት ነው። እነሱም እንደዛ ነው የሚያምኑት። በጣም ብዙ ነገራቸው እውነት የሚመስል ነገር ግን እውነት ያልሆኑ አስተምሮቶች ስለሚኖራቸው አንተ ራስህ ለመጠየቅ ቅርብ አትሆንም። ነገሮቻቸውንም ለማሰላሰል ከበድ ያለ ጭንቅላት ይፈልጋል። እነዚህኛዎቹ ግን የሆነ እንዴት ነው ድፍረቱ ነው ያላቸው እንጂ መነሻ ሐሳባቸውን እንኳን አስቀጥለው መሄድ የሚችሉ ሰዎች አልሆኑልኝም። እኔ ብዙ የፍልስፍና መጽሐፎችን ማንበብ፣ መመራመር፣ ማወቅ ብችል ደስ ይለኛል እንደ ሐሳብ። ነገር ግን መነሻ አስቀምጬ ነው ነገሮችን የሚይዛቸው። መነሻዬ ደግሞ ምንድነው? በእኔ እምነት የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን እምነት መነሻ አድርጌ ነው። ከዚህ አንፃር ነው ሁሉንም ነገር መመዝነው። የትኛውንም ፍልስፍና ወደ ራሴ ሳመጣው ከዚህ አንፃር መዝኜ ልክ ነው ልክ አይደለም በሚለው መውሰድ እችላለሁ። ለምን? የፈጣሪ መመሪያ ስለተቀመጠልን። እግዚአብሔርን መፍራት የጥበብ መጀመሪያ ከሆነ እኔ የትኛውንም ጥበብ ወደ ውስጤ ከማስገባቴ በፊት ልክ ነው ልክ አይደለም የሚለውን ነገር ለመመዘን ሚዛን ስለተሰጠኝ እኔ በዛ አንግል እሰራለሁ። አሁን ላይ የኔ ጥያቄ ምንድነው? ሁሉም ነገር ተቃራኒ ያለው ጨለማ ብርሃን አለው፣ የሆነ ነገር አለው። ሁሉም ነገር ተቃራኒ ሐሳብ አለው። የሚያምን እንዳለ ሁሉ የማያምን ዛሬ ብቻ አይደለም ከድሮም ጀምሮ አለ። አሁን ግን ልምምዱ እየበረከተና ገና በሰፊው የምናያቸው ሆኑ እንጂ በፊትም የሚያምን እንዳለ ሁሉ የማያምን ሐሳብ አለ። ስለዚህ የማያምነው ደግሞ የሚያምነውን ነገር ለማሳመን መቸኮሉ አይቀርም ሁሌም። እኛ ደግሞ ምን መስራት መቻል አለብን የሚለው ነገር ላይ ነው ማየት ያለብን። አሁን እነዚህ ሰዎች ሐሳባቸው ከየት ነው? ልክ ነው ልክ አይደለም እንዴት እንደዚህ ይላሉ? እሱ አይደለም የኔ አንግልም፣ እሱ አይደለም የኛም ጥያቄ መሆን ያለበት። ወደፊት በደንብ አድርገን መግፋትና ማወቅ ማሰብና መስራት ያለብን ምንድነው? መፍትሄው ላይ ነው። መፍትሄው ደግሞ ምንድነው? ሁሉም ቤተ እምነት የራሱ ማዕቀፍ ውስጥ ያዛቸው ትውልዶች አሉ። ስለዚህ እነዛ ትውልዶች ላይ ነው መስራት ያለበት። አፈንግጠው እንዳይወጡ የራሱን አስተምሮ በደንብ አድርጎ ከቀረጸ በደንብ አድርጎ ከሰራ እነሱ ላይ በደንብ አድርገን ማግኘት የምንችል ከሆነ እንደነዚህ አይነት ልምምዶቹን በተለይ ሁለተኞቹ መተው እነዚህን ሰዎች አስተው ወደ ራሳቸው ጎራ እንዳይቀላቀሏቸው ስንፈልግ ይሄን ነገር በደንብ አድርገን መስራት አለብን ብዬ አስባለሁ። እንደ ሐሳብ ውሃ እንኳን የለው፣ ነገር ግን ስትውጠው ትን ማለትና ማነቅ ይችላል። ምክንያቱም የተሳሳተ መንገድ ከሄደ እነዚህ ሰዎች በደንብ አድርገው የሚያስረዷቸው ነገር ልክ እንደ ውሃ እንኳን የለውም ተብሎ ማንንም ሰው የፍልስፍናን የትኛውንም መጽሐፍ ሳነብ የትኛውንም እንዲሶን በራሱ አመራር በራሱ አመለካከት በነገራችን ላይ ሁሉም ነገር አግባብ አለው። እኛ ለምንድን ነው ተማሪ ሆነን በአስተማሪ የምንማረው? ቀድመው ባወቁ ሰዎች ነው መረዳትን ፈትኖ ለምሳሌ ስለ አንድ ነገር 3 ወይም 4 ሰው ቢያቅ የነዛን ሰዎች አደራደር ተወስዶ ነው አንድ ነገር በትክክል ማስቀመጥ የሚቻለው። ስለዚህ ለምንም ነገር አስተማሪ ያስፈልጋል። ለክፉ ልምምድም ልክ እንደዚህ አስተማሪ አለው። ስለዚህ እነዛ አስተማሪዎች መተው እነዚህን ትውልዶች እንዳይወስዱብን ከፈለክ ጥሩ የሆኑ ልምምዶችን በመስጠት ራሳችን የቤተ እምነት ማዕቀፍ ውስጥ ማቆየት መቻል አለብን። ካለበለዚያ ገና በጣም በሰፊው የምናየውና አሁን ዓለሙ ላይ የተንጸባረቀ የሚመጣው እያንዳንዱ ነገር ከዚህ የከፋና የባሰ እየሆነ እየሄደ ነው። ስለዚህ እኛም መከላከያችንን እንጂ ማበጀት የምንችለው ነገሮች አይሆኑም ብቻ ብለን በጨለማ ተቀምጠን ብርሃን እስከሚነጋ ድረስ ምክንያትና ምሳሌ ዘመቀመጥ ልክ ነው ብዬ አላስብም። ስለዚህ ሰዎቹን ሐሳባቸውን ስናይ ሐሳባቸው እነዚህ ድፍረቱ እንጂ ያላቸው ዕውቀቱ አላቸው ብዬ አላስብም። ገና ናቸው፣ መነሻቸው ላይ ናቸው። ምንም እያወሩ አይደለም። የሚያስደነግጥ ነገር ምንም ነገር አላለም። ግን ምንድነው በእነሱ እንትን የኛን ትልቁ ነገር ሰብረው መተዋል። ቢያንስ
ስለዚህ ከዚህ በኋላ የሚመጡት አደገኞች ስለሚሆኑበት ትውልድ ላይ ሐሳብ ላይ ብንሰራ የተሻለ ነው ብዬ ስለማስብ ነው ማጋራት የፈለኩት። ልክ እንደ ውሃው ማነቅ የሚችሉ ትውልዶችን ይሆኑ ያልተጻፈ አንድ ሰሌዳ ላይ የተጻፈን ነገር ካጠፋ በኋላ ነው ሌላ ነገር የምትጽፍበት። አሁን ግን የኛ ትውልዶች ምንድነው የሆኑት? ያልተጻፈ ሰሌዳ ናቸው። ማንም መጥቶ እንደ ልብ ለመጻፍ ቅርብ ይሆናሉ። ስለዚህ እነዚህን ትውልዶች እንደምንችለው አይነት ቤተ እምነት ውስጥ ያለን ሰዎች፣ ሌሎችም አንቂነን የምንል ሰዎች እንደዚህ አይነት ነገሮችን በመስራት ራሳችንን ማስተካከል ያለብን ይመስለኛል። እውቀት አለን የሚሉ ሰዎች በዚህ ሰዓት ነው መውጣት ያለባቸው እንጂ ተደብቆ እውቀት አለኝ አይሰራም ብዬ አስባለሁ። መጋፈጥ መቻል፣ መውረድ እንኳን ቢሆን ወርደን የሚወርዱትን አህል ወርደን ማሳየት ማስተማር አለብን እንጂ ይሄ ነገር ያስፈራል፣ እኔም ክብሬን እንደጠበቅኩ እኖራለሁ የምንል ከሆነ ለትውልድ የምንሰጠው ነገር ባዶ ይሆናል ብዬ አስባለሁ። የሚሰማኝ ነገር